የተሳቀቅነው ደስተኞች ሆን፣ ተዋርደን ርቀን የነበርነው በጌትነቱ ቀረብ። ከዚህ የተነሳ ኢሳይያስ ምን አለ? አዎ ወበቁስለ ዚአሁ ኃዮነ ቁስለነ፣ በእርሱ ቁስል አለ እኛ ተፈወስን። የመድኃኔዓለም ደም ፈሶ የእኛ ኃጢአት ታጠበ። የመድኃኔዓለም ጎን ተወግቶ እኛ ተፈወስን። ልብ በሉ። አንዳንድ ጊዜ ክርስትናችንን በተግባር ይዩት። ከጌታ ጋር የነበረው አብሮት የነበረው ይሁዳ ለጌታ ቅርብ ሆኖ ሳለ ሰሞኑን የኃጢአት ምክር መክሮ ከነገረ ሰሪዎች ጋር ዶልቶ ሲመጣ እርሱ መሆኑን በሚገልጽ መልኩ የሰላምታ መገለጫ በሆነው በመሳም ክርስቶስን አሳልፎ ሰጠ። ጌታዊ ቸራለህ አለና ቅፍ አድርጎ ሳመው። የልቡን ክፋት በምን ገለጸለት? ንገሩኝ። በመሳም ስሞ ገለጸለት። ክፋቱ አቅፎ በመሳም ገለጸለት። ጌታዬ ሲሰቀል አላይም ብሎ በጫካ የተደበቀ አንድ ለንጊኖስ የሚባል ሰውዬ በአደባባይ ተፈልጎ በሰዓቱ አልነበርክምና ጌታን መውጋት አለብህ ብሎ ሲፈረድበት ጌታዬ ሞት ግን ከማይ ይልቅ ብዬ ደም እየፈሰሰ ከማይ ይልቅ እነዚያ አክሊለ ሦክ ራሱ ተደፍቶብህ ደም እያመነጩ ከማይ ይልቅ አዎ መሮጥን መርጬ በዱር በጫካ ተደብቄ ነበር። አሁን ግን ተፈርዶብኛል። የኔ ጌታ እኔ በወጋም ባልወጋም አንድ ጊዜ ተሰቅለሃል፣ ምን አደርጋለሁ አለና የልቡን ፍቅር ጎኑን በመውጋት ሲገልጽለት የታወረው ዓይኑ ማየት የማይችለው ዓይኑ ተግሎ በራለት። ክብር ለመድኃኔዓለም። ስለዚህ ክርስቲያኖች እኛ እንዴት ነው የልባችንን ክፋት በመሳም ለወዳጆቻችን እየገለጽን ነው እንደ ይሁዳ ነው ወይስ ደግሞ እንደ ለንጊኖስ የልባችን ፍቅር በብዙ መልኩ የተገለጸብን ሰዎች እንኖራለን? ስለዚህ ክርስቲያኖች በቻልነው መጠን ክርስቶስን ለመውጋት እንኳን ባንዘጋጅ ክርስቶስ ሲሰቀል አላይም ብሎ የሸሸውን የተደበቀውን ለንጊኖስን ማሰብ አለብን። በዛ አይነት መልኩ ነው ክርስቶስን ማሰብ ያለብን። ስለዚህ መድኃኔዓለም የዛሬውን በዓል ስናከብር መድኃኔዓለም ዛሬ ተውላጥ በዓሉ ነው። የጌታን ስነ ስቅለቱን ከስደቱ ጋር አያይዞ ለማክበር እንደ ጥቅምት ገብረ መንፈስ ቅዱስ እነዚህን የመሳሰሉ እንደ መስቀሉ በዓል ዛሬ የለውጥ በዓል እናከብራለን። ሁለተኛው በዋናነት የሚከበረው የጻድቁ የመብዓ ጽዮን በዓል ነው። ጻድቁ መብዓ ጽዮን አምላካቸውን የመሰሉ አርባር ጌታ ሐሞት እንደጠጣ ኮሶ እየበጠበጡ የጠጡ ይገርማቸዋል። ራሳቸውን በራሳቸው በድንጋይ ሲደቁ የኖሩ እግዚአብሔር ራሱ የመሰከረላቸው እኔስ በግፍ በአይሁድ አደባባይ ሥጋ ያለ አጥንቴ እስከሚቆጠር ተገረፍ፣ አንተ ደግሞ በገዛ እጅህ አካልህን ታጎላለህ ትጎዳለህ ተው እያለ ያጽናናቸው ዕለተ ዓርብን ጌታን ሲያስቡ የኖሩ ዛሬም ሲኦል እየገቡ በእልፍ የሚቆጠሩ ነፍሳትን እንዲያወጡ ጌታ ቃል ኪዳን ገብቶላቸዋል። ከፍ አድርጋቸው እግዚአብሔር ይመስገን። ጻድቁ ዛሬ እግዚአብሔር ቃል ገብቶላቸዋል። መከራህን አይቻለሁ፣ ስደት ግን አይቻለሁ፣ አዎ እንግልት ግን ስቃይ ግን አይቻለሁ፣ ምን ላድርግልህ ሲላቸው ምን እንዳለ ታውቃላችሁ? ለትውልድ የምትራራዋን እመቤት አንተን አዝላ የተሰደደችው የጭንቅ ጊዜ ደራሿን እባባሿ እናትህን ድንግል ማርያምን አሳየኛል። ማን አሳየ? እሷን ካየሁ ሞትን አልፈራው። እርሷን አሳየኝና ውሰደኝ አለ። ድንግል ማርያምን አምጥቶ አሳያቸው። ጌታን እቅፍ አድርጎ ስሞ ክብርት ነፍሳቸውን በደስታ ተቀበለ። ክብር ለመድኃኔዓለም። ስለዚህ እርሷን እያዩ የማያልፍ ቃል አነኒ ሆሞሙ ሞገሰ በቅድመ መላእክቴ፣ በመላእክት ፊት ሞገስን እሰጣቸዋለሁ። በአንተስ የመጀመሪያው ቃል ኪዳን ታቦቱ ተቀርጾ የቃል ኪዳኑ ታቦት ወጥቶ እንዲህ አገልግሎቱ ሲሰጥ የሚሰሙትን ሰምተው ደግሞ በጎ ሥራ የሚሰሩትን ዘላለማዊ ክብርት ነፍሳቸውን ከሥጋቸው ጋር ተሟግተው እንዲህ ብለው ፈቃደ ሥጋቸውን ለነፍሳቸው ያስገዙትን የቻሉትን ያደረጉትን በመላእክት ፊት ሞገስ እሰጣቸዋለሁ። ወኢይረክቦሙ ባሕረ እሳት፣ የሲኦልን ደጃፍ አላስረግጥብህም፣ የዛን የክፉ የዲያብሎስን ፊት አላሳይብህም ብሎ ጌታ ቃል ገብቶላቸዋል። ደስ ይበላቸው። ከነዚያ ወገኖች ይሆናል። ማን አስተማረ? ክርስቲያኖች እውነት ለመናገር እኛ የመድኃኔዓለም ልጆች ነን። የማን ልጆች ነን አልኳቸው?
የሥጋ ልጆች አይደለንም። ሥጋውያን አባቶች ወልደው አሳድገው አዎ ሰው መከር ነው። መከር እኩሉ ይዘራል፣ እኩሉ እኩሉ ይበቅላል፣ እኩሉ ያድጋል፣ እኩሉ ይታጭዳል፣ እኩሉ ይወቃል፣ ይከመራል። እኩሉ ወፍጮ ቤት ሰውም አፍም ይገባል። ሰው መከር ነው። እኩሉ ይጸነሳል፣ እኩሉ ይወለዳል፣ እኩሉ ያድጋል። እንደዚያ እያለ እኩሉ ይሞታል፣ እስከ ዕለተ ምጽአት ይቀጥላል። ስለዚህ እኛ ብንሞትም ብንኖርም የማን ልጆች ነን? ቅዱስ ጳውሎስ ወመኒ ሞት ኩርቡ ይተ ብሞትም ዋጋ አለኝ በጎ ስራ ሰርቻለሁና ወደማያልፈው ዓለም ወደ አንተ እሄዳለሁ ነው ያለው። ስለዚህ ወደ እግዚአብሔር እንሄዳለን። በእውነት በስሙ ክርስቶስን መስለን እንሄዳለን። ሰሞኑን እጅግ አሳዛኝ ለዓይን የሚሰቀጥጥ ለጆሮ የሚከብድ ነገር ስንሰማ ሰንብተናል። እግዚአብሔር ሀገራችንን የቀድሞ ታሪኳን ይመልስልን። እስኪ የተቀመጣችሁ ተነሱ። ድሮ እኮ ሀገራችን የሞተ ውሻ እንኳን መንገድ ላይ ሰው ሲያይ አዝኖ ተጨንቆ ከንፈሩን መጦ ለሞተ ውሻ እንኳን ራርቶ ይገርማችኋል። ኧረ ይሄን ውሻ ቅበሩት ብሎ እኮ በማዳበሪያ ጠቅሎ ጉድጓድ ምሶ የሚቀብር ኢትዮጵያዊ ነበር የነበረው። ዛሬ ግን የሰው ልጅ ለሰው መራራት